አባቱን ድርሻ በልተው ነው አንተ የመጣው ብላለኝ ንጉስ። እማ ታዲያ ብትበይ እኮ ትንሽ ተው ነበር። ጥግብ ብሏልኝ አባት ወላ እዛ ቤት ስገባ ወዛቸው የሚያምር ደንዳና ልብስ የሚያምርባቸው መቤት ነበሩ። አሁን ግን በምግብ ማጣት ከስተው ዮዲት ለባሏ እናት አይነሳት ወይም ሽሮ ብቻ ይበቃውታል አለቻት። እስከ መቃብር ምን አስጠበቀኝ? አጠገብ ላጠገብ ላንቆምም እንችላለን እኮ በአንድ ሰራተኛ የተነሳ እኔ አጠገብ ላቆም ስትሳደብ ቀርጫታለሁ። እማዬ የሚበሉት ምግብ ላይ መርዝ ስትጨምር ቀርጫታለሁ። አሁን የቀረኝ የመርዙን ዕቃ የት እንደምታስቀምጥ ማወቅ ብቻ ነው። እሱን አወቅኩ ማለት ለአንዴና ለመጨረሻ ጊዜ ስጋት መሆኗን እስር ቤት ገብታ ታቆመዋለች። ነፍሰ ጡር ነሽ፣ ተንከባከቢ ራስሽን። በዚህ ሰዓት ወደዚህ ወደዛ ማለት አያስፈልግም። ስላጨራሽ ውጭ ወጥታ በጠራራዛ ክቡ ትላለች። መቼ ተቀምጣ ታውቃለች? ሁሌ እንደሱ ነሽ። ወንድሜ እኔ ላይ እንዲነሳብኝ ማድረግ ይችላል። ነገርኩሽ እኮ እኔ ምንም አላደረኩም። ገላሽ መሆን ነው ያለበት። ስነ ስርዓት ያዥ። ያላደረኩትን ነገር አድርገሻል በልሽ ልትወቅሽኝ ያስ እኔ ነኝ እኮ እኔ ዮዲት ፊት የነሳሁት። በደንብ አይቼሻለሁ። በደንብ ትሰሚኛለሽ? ወንድሜ ልታታላችኝ፣ እንዲሁም በአንቺ ምክንያቶች እንደዚህ ሆነ። ታራታን ትዛረል እንዴ? ቆንጆ እንቁላል ሰርቼልዎታለሁ። ታጠቡና ይበላሉ። እናንተ ግን ተው። ኧረ ጥሩ ፍሩ። ምን ነው መሶቤን ባዶ አስቀርተሽ ምን ነው ትይኛለሽ? ስንቴ ነው የምነግርሽ? ሽሮ ብቻ ይበቃታል አላልኩሽም? ሽሮ ብቻ ይበቃታል። ቀይ ስራ አማረኝ ስላሉኝ ነው። እና ስለ አማራ ሰራሽላት? እና ምን ማድረግ ነበረብኝ? ለሆድሽ ሽሮ ብቻ ይበቃሻል። ቆይ ለመሆኑ ቀይ ስርና ድንች ምን ይሰራላታል? ቀይ ስርና ድንች ስንት እንደገባ ታውቂያለሽ? ለምንድን ነው በተወደደ ኑሮ ይህ ሁሉ ምግብ ይሰራሽላት? የሰው ልጅ የተመጣጠነ ምግብ ያስፈልገዋል። የተመጣጠነ ምግብ መመገብ አለበት። የተመጣጠነ ምግብ ለህፃናት ነው። እርገቱን ለጨረሰ ሰው ሰርተሽ ለምን የወርቅ ቀለቤ እንዳይመጣጠን ታደርጊዋለሽ? አረ የባሌ እናት እንደው በፈጠረሽ እባክሽ ሆድሽን ተቆጣጠሪልኝ። መቆጣጠር የሚገባው ሆድ የላቸውም። ግማሽ እንጀራ ነው የሚበሉት። ግማሽ እንጀራ መስበላ ከሆነ ለምን አንድ እንጀራ ቀረብሽላት? ገባኝ። ሲተርፍ አንቺ ልበዩ ነው። ኧረ አይደለም ነው እንጂ ለእሷ ብለሽ የተለያየ ምግብ ትሰሪና ከዛ ሲተርፋት ይሄ ሲታይ ሚጢጢ ምግብ ሲገባበት ጆንያ የሚያክል ሆድሽ ውስጥ ትከቸዋለሽ። የኔም መቤት እንደምትይው ጆንያ ሆድ የለኝም አለሽ እንጂ 2 ጆንያ ሆድ እንጀራ ቢገባ የማይሞላ ሞሰቤን አራቆታችሁት እኮ። ዮዲት ምንድን ነው ያልሽ? የኔም መቤት መጀመሪያ ምንድን ነው ያልሽ? ዮዲት በስሜ የጠራሽ? እኔ እኮ አለቃሽ ነኝ። በሙሉ ስሜ ትጠሪኛለሽ? ዮዲት ብልሽ ምን ችግር አለ? የኔም መቤት እናትና አባትሽ ያወጡልሽ ስም አይደል? እናትና አባቴ እንዳወጡልኝ በምን አወቅሽ? ለሰው ልጅ ስም የሚያወጡት ወላጆቹ ናቸው ብዬ ነው። ምን ነው ለአንቺ ማን ነው ስምሽን ያወጣልሽ? ራስሽ በራስሽ ነሽ እንዲያወጣሽ? እቺ ሰራተኛ ካደረች አትቆረጠምም። ባቄላ ነው የሚባለው። ዝም በያች። የተማሩ ሰዎች ሲያወሩ ጣልቃ አይገባም። ለነገሩ እኔ ብቻ ነኝ እዚህ ቤት ውስጥ የተማርኩት። አለም እስከ ስንት ነበር የተማርሽው? እስከ 4። ብዙ አልተማርኩም። ተምሬም ከኮሌጅ አልተመረኩም። የተማረ የማይኖረው ጥሩ ልብ ግን አለኝ። እግዚአብሔር ሰጥቶኛል። አንቺ ጥሩ ልብ የለሽም፣ ፈጣሪ ጥሩ ልብ አልሰጠሽም እያልሽኛው? ጥሩ ልብ አለሽ የኔ እመቤት። ጥሩነት በምንድን ነው የሚለካው? የጥሩነት መለኪያው ጥሩነት ነው። ታላላቆችሽን ታከብሪያለሽ ወይ? ፈጣሪን ትፈሪያለሽ ወይ? የባልሽን እናት ታከብሪያለሽ ወይ? ምግብ ሲበሉ በሰላም እንዲበሉ ትታያቸዋለሽ ወይ? መለኪያው አሁን ያልሽኝ ከሆነ ጥሩ ባሉን እመርጣለሁ። የባሌ እናት ሆድ ውስጥ ምግብ ከማይ አውሬ ነሽ ብባል ይሻለኛል። አይሻልም? ተበድዬ ተገፍቼ ልኖር እንጂ ከባሌ እናት አፍ ላይ ምግብ እየቀማው እየተሳደብኩኝ
በውሸት የተሞላ ትዳር ውስጥ መኖር አልፈልግም። አንቺ አመዳ ለምን ስንፍራት ማትሽ ላባርሽ እንዴ? አረ የኔ መቤት አያባሩኝ። እርሶ ካባረሩኝ ወዴት እሄዳለሁ? እሱን እኮ ነው የምልሽ። ቦታሽ ነው ወቂ፣ አለበለዚያ እባረራለሁ። አዎ ትባረሪያለሽ። ከዛሬ ጀምሮ አይነት ምግብ እንዳሰሪ። ለማየ ምን ይበቃቸዋል? ሽሮ። ጎበዝ ልጅ። እሺ ይሄን ምግብ ምን ላድርገው? የኔ ንጉስ መጣልኝ። ምግብ ሰርቼ የለኩ አለሚች የእጇን ችተር ባሌ ደግሞ ነው የመጣው። ቆንጆ ምግብ የሰራሁልሽ። ለኔ? አዎ እማዬ ነው ዛልታኝ አይበሉም እንዴ? ነስ አይ ሚስት እንዴት ነው? ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፈበል። ዛሬ ደግሞ አስተማሪ የሆነ ድራማ ይዤላችሁ ብያችኋለሁ። እሱ ምንድን ነው? ስለ ሰራተኛና ስለ አሰሪ የእናት ግፍ ብለው ድራማ ነበረና ከዚህ የተማርኩት ነገር ውዶቼ ጨካኝ መሆን በጣም አደጋ ነው። ምክንያቱም ሰውን መበደል የለብንም እና እኚህ እናት በጣም ተበዳይ ናቸው። የልጇ ሚስት በጣም ነው በቃ ታሰቃያለች። ሁሉ ጊዜ በቃ ምግብ እንኳን መብላት አትችልም። ትሳደባለች፣ ታዋርዳለች እና በጣም ስቃይ ውስጥ ነው እናት ማለት ነው። እሱ ግን ምንም አያውቅም እና ሚስቴ በጣም ጥሩ ሰው ናት ብሎ በጣም ያምናል። ግን እናቷ በጣም መልካም ስለሆነች ይህንን መናገር አልፈለገችም እና የቤት ሰራተኛ ስለሷ ስላሰረ በጣም ትጨነቃለች። ስለምትወድ ደግሞ ምንድን ያደረገችው ካሜራ ደቀነች። በራሷ ብር ገዝታ ቅን ልብ ስላለት በየቦታ አደረገች እና አሰሪዋን ለመጠበቅ ማለት ነው እና የልጇ ሚስት ደግሞ አማቿን ለማግዳል በጣም ትጥራለች እና በጣም ትጠላለች። እሷ ስትሞት እኔ ወራሽ ነኝ ምናምን ብላ እሱንም ደግሞ በጣም ነው የምትንቀው። ጅላጅላ አድርጋ ነው የምታስበው ማለት ነው እና እግዚአብሔር ደግሞ ሰራተኛን ሰጣት። ሰራተኛ ስለ እናቱ ትከራከራለች። እሷ ሳትበላ ለራሷ ሳትበላ ለእሷ ትሰጣለች፣ ታንከባከባለች። ደግሞ ያቺ ተቃራኒዋ በጣም ኃይለኛ ጨካኝ ወድት የምትባል ማለት ነው። እኔ ግን ከዚህ ብዙ ነገር ተምረዋለሁ ውዶቼ። እኛ ሰውን መበደል የለብንም በፍጹም እና ተበዳይ ስንሆን ይሻላል። ተበዳይ ከሆንሽ እግዚአብሔር አንድ ቀን ቆጥሮ መልካም ነገር ያደርጋል። እኔ ብዙ ተምረዋለሁ ውድ ቤተሰቦቼ፣ እናንተም ትወዱታላችሁ እና በጣም ትምህርት አለው። ገብታችሁ አበረታቱኝ። አዳዲስ ነገር ይዤላችሁ እመጣለሁ እና እስከምንገናኝ ድረስ ፈጣሪ ጠብቃችሁ እያልኩ ውዶቼ እና አዲስ ጀማሪ ነኝ። ላይክ አርጉኝ፣ ሰብስክራይብ አርጉኝ፣ ሼር አርጉኝ። እወዳችኋለሁ። መልካም ጊዜ። ባይ ባይ።